ሰላም ሰላም ተመልካቾቻችን፣ ዛሬም እንደተለመደው የወርቅ ዋጋን መረጃን ይዘንላችሁ መጥተናል። ዛሬ ታህሳስ 16 2018 ዓ.ም ላይ ወርቅ በአጠቃላይ በጥሬ ዋጋቸው በስንት እየተሸጡ እንደሚገኙ የምንነግራችሁ ነው የሚሆኑ። በተጨማሪ ደግሞ ዋና ዋና ካራቶች ዛሬ በሱቆች ላይ በስንት እየተሸጡ እንደሆነ የ14 ካራት 18 እና የ21 ቀን መረጃ ወደ እናንተ የምናደርሳችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ሁኑ። የወርቅ ዋጋ እጅግ በጣም እየጨመረ ያለበት ሁኔታ ነው። ለቻናሉ አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ የተለያዩ ከወርቅ ጋር ይዘት ያላቸው መረጃዎችን የምናቀርብበት የመረጃ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትቀላቀሉ እንገልጻለን። በተጨማሪም ደግሞ ቪዲዮን ላይክ፣ ሼር በማድረግ ቤተሰብ ሁኑ። በመቀጠል ቀጥታ የምንሄደው ወደ ወርቆቹ ዋጋ ነው የሚሆነው። ዛሬ እጅግ በጣም ከፍተኛ ጭማሪው እንግዲህ ቀጥሎ ነው ያለው። ከሰኞ ጀምሮ ተመልክተን ከሆነ እንግዲህ እየጨመረ ማክሰኞ፣ ሮብም እየጨመረ ዛሬም ሐሙስ ላይ ታህሳስ 16 እንዲሁም ጨምሮ ያለበት ሁኔታ ነው ያለው። በአጠቃላይ ሲታይ በምን ያህል ጨመረ የሚለው እንግዲህ ከትናንትና ቀን እያስተያየው የምነግራችሁ ይሆናል። 14 ካራት አንድ ግራም ወርቅ ዛሬ ላይ በጥሬው እየተሸጠ የሚገኘው በ13088.97 ነው። ትናንትና እንግዲህ 13060 ብር መግባቱ ነገራችሁ ነበረ። እንግዲህ የ28 ብር ልዩነት አለው በ14 ካራት ማለት ነው። 14 ካራት በጣም ታዋቂ ከሆኑ የካራት አይነቶች መካከል አንዱ ነው። እንግዲህ ውጭ ላይ እስከ 17 እና እስከ 18 ሺህ ድረስ በግራም ገብቷል ወይም እየተሸጠ ነው የሚገኘው ማለት ነው። ቀጥሎ የምነግራችሁ ደግሞ የ15 ካራት ነው የሚሆነው። 15 ካራቱ ይቅርታ 15 ካራቱ 14023 ብር ከ90 በመሸጥ ላይ የሚገኘው ትላንትና 15 ካራት በ13993.62 ነበር እየተሸጠ የነበረው። 16 ካራት ውስጥ 1 ግራም ወርቅ ስንት ገባ ካላችሁ ዛሬ በ14958 ከ83 እየተሸጠ ነው። ትናንትና 14926 ነበር። እዚህ ላይ እንግዲህ የ26 ብር ጭማሪ ነው የሚያሳየው ማለት ነው። 17 ካራቱ 1 ግራም ወርቅ ዛሬ በ15893 ከ75 ሲሸጥ ትላንትና 15859 ነበር። ይህም እንግዲህ የ33 ብር አካባቢ ጭማሪ እንዳሳየ መረጃ ያመላክታል። በመቀጠል የምነግራችሁ የ18 ካራት ነው። 18 ካራት እንግዲህ እጅግ በጣም ተመራጭና ተወዳጅ ከሆኑ የወርቅ ካራቶች መካከል ሊጠቀስ የሚችል አንዱ የሆነ የካራት አይነት ነው። ይህ ካራት እንግዲህ ዛሬ እየተሸጠበት ያለበት ዋጋ በጥሬው በ16828 ከ68 ነው። ትናንትና ታስታውሱ ከሆነ 16792 ከ34 ነው እየተሸጠ የሚገኘው። ውጭ ላይ ደግሞ ከ22000 እስከ 23000 ብር በግራም በሱቆች ማለት ነው ዲዛይን ከተደረገ በኋላ እየተሸጠ ይገኛል ማለት ነው። እንግዲህ የዲዛይን ክፍያ ብዙ ጊዜ ከጊዜ ወደ ጊዜ ደግሞ እየጨመረ ነው ያለው። እንግዲህ አንዳንዴ ዶላርን እየተከተለ የሚመጣ ኮሞዲቲ ስለሆነ ወርቅ ዶላር በሚጨምርበት እና በሚንቀሳቀስበት ሰዓት ላይ የወርቅ እንግዲህ ከፍተኛ የሆነ ጭማሪ ያሳያል ማለት ነው። በብር በምንገዛበት ሰዓት ላይ በትልቁ የተመሰረተው ወርቅ በምንዛሬ ላይ ስለሆነ ማለት ነው። በመቀጠል የምነግራችሁ ደግሞ የ19 ካራት ነው። ከዛ በፊት ግን እየተከታተላችሁ ያላችሁት የዛሬን የታህሳስ 16 ወርቅ ዋጋ በጥሬው እንዲሁም ደግሞ ዋና ዋና ካራቶች ለሱቅ መደብሮች በስንት እየተሸጡ ይገኛሉ የሚለው መረጃ ነው እየሰማችሁ ያላችሁት። ለቻናሉ አዲስ ከሆናችሁ ቤተሰብ ሁኑ። ላይክ ማድረግ ሼር ማድረግ እንዲሁም አይረሳም። 19 ካራቱ ዛሬ ላይ እየተሸጠ ያለበት ዋጋ በ17763 ከ61 ነው። ትላንትና 17725 ብር ነበር ሲሸጥ የነበረው። እንግዲህ በ35 ብር አካባቢ ጭማሪ አለው ማለት ነው። ቀጥሎ 20 ካራቱን እንመለከታለን። 20 ካራት 1 ግራም ወርቅ ስንት ገባ ካላችሁ 20 ካራት 1 ግራም ወርቅ እየተሸጠ የሚገኘው ዛሬ በ18698 ሲሆን ትላንትና ማለት ነው በ18658 ነበረ ሲሸጥ የነበረው። ይህም ደግሞ በ40 ብር አካባቢ ጭማሪ አለው ማለት ነው። ሌላኛው የምነግራችሁ ደግሞ 21 ካራት ነው። 21 ካራት እንግዲህ ብዙዎቹ በተለይ የወርቅ በብዛት የሚገዙ ሰዎች እንዲሁም ደግሞ ለተለያዩ ለሰርግ ላይ
እንዲሁም ለስጦታ በአንገት ሐብል መልክ በተለያየ አይነት ሁኔታ 21 ካራት እጅግ በጣም ተመራጭ ነው። የመጀመሪያው ተመራጭ ያደረገው ነገር ምንድን ነው ካላችሁኝ በውስጡ የያዘው የወርቅ ንጽህና መጠኑ 87 አካባቢ ነው። በተጨማሪም ደግሞ ከሌሎች ጋር ብረታ ብረት የተደባለቁ ድብልቅ ደግሞ ወደ 13 እና 14 አካባቢ ነው። ያ ተደማምሮ እንግዲህ ወርቅን በጣም ይዘቱ በይዘት ደረጃ በጣም ብዙ ሰዎች ይመርጡታል ማለት ነው። ከሌሎች ብረታ ብረቶች ጋር መደባለቁ ለምን ይጠቅማል ካላችሁ ለጥንካሬ ይጠቅማል። 21 ካራት ለ18 ካራት ጠንካራ አይደለም። 18 ካራት በጥንካሬ ይበልጠዋል። በውበት ደግሞ እንደምታውቁት 18 ካራት ደብዘዝ ያለ ሲሆን 21 ካራት ደግሞ ደመቅ ያለ ነው። ያ ደግሞ የወርቅ ይዘቱ 21 ካራትን እንዲበልጥ ያደርገዋል። የተወሰነ ነገር ደግሞ ሌሎች ማዕድናቶች ብረታ ብረቶች በሚኖሩበት ሰዓት ላይ ደግሞ ጥንካሬንም አንድ ላይ ይላበሳል ማለት ነው። ምክንያቱም ካራቱን በጨመርን ቁጥር እንግዲህ ጥንካሬውም እየቀነሰ ይመጣል። ወርቅ በባህሪው ብዙ እንደ አልሙኒየም ባይሆንም ነገር ግን የብረትን ያህል እንትን የለውም ክብደት የለውም። ክብደቱ ይላላ ነው። አንዳንዴ በተለያዩ ኮምፒውተሮች ላይ ስልኮች ላይ አሁን እየተሰራበት ነው ያለው ለምን ያን ያህል ክብደትም ስለሌለው ማለት ነው። በተለያየ መንገድ ለተለያዩ ማሽኖችም ይጠቀሙበታል ክብደቱ ብዙም ስላልሆነ ማለት ነው። ነገር ግን ከሌላ ብረቶች ጋር በምንቀላቅልበት ሰዓት ላይ አንደኛ ዋጋው ይቀንሳል። 21 ካራት ደግሞ 13% አካባቢ ስለሆነ የተቀላቀለው ሌሎች ብረታ ብረቶችና ማዕድናቶች 87% የሚሆኑ ደግሞ ንጹህ ወርቅ ስለሆነ ኳሊቲም አለው ፕላስ ደግሞ ክብደትም አለው። በጣም አሪፍ ነው ተወዳጅ ነው ማለት ነው። ስለዚህ 21 ካራትን ተወዳጅነት ተመራጭ ያደረገው ነገር ያ ነው ማለት ነው። እንደ 24 ካራት አይደለም። 24 ካራትን በምንመለከትበት ሰዓት ላይ 100% ወርቅ ነው። ያ ማለት ሊጎዳ ይችላል ሊሰበርም እንኳን ይችላል ከፍተኛ ነገር ቢያጋጥመው ሊሰበርም ይችላል። በቀላሉ ሊላቀቅም ይችላል። 21 ካራት ግን ጥሩ የሆነ ኳሊቲ ያለው የወርቅ አይነት ነው ማለት ነው። ቀጥሎ የምነግራችሁ እንግዲህ በስንት እየተሸጠ ይገኛል የሚለው 21 ካራት ሱቆች ላይ እስከ 24 እና 25 ሺህ ድረስ በመሸጥ ላይ ይገኛል። ዛሬ በጥሬው ደግሞ እየተሸጠ የሚገኘው 21 ካራት በ19633 ከ46 ነው። 22 ካራት ስንት ገባ ካላችሁኝ በ20568 ከ39 ነው። ትናንትና ሲሸጥ የነበረው ደግሞ 20523 ከ97 ነበር። ቀጥሎ የምነግራችሁ የ23 ካራት ዋጋ ነው። 23 ካራት ትናንትና 21456 ነበር። ዛሬ ደግሞ 21503 ብር እየተሸጠ ይገኛል። ይህም ደግሞ በ44 ብር አካባቢ እንግዲህ ጭማሪ እንዳለው መረጃችን ያመላክታል ማለት ነው። በመቀጠል አንድ ወቄት ወርቅ ወይም ደግሞ 24 ካራት ወርቅ ስንመለከት እየተሸጠ የሚገኘው በ22438 ነው። ይሄ እንግዲህ ከትላንት ነበረ በጣም ጨምሯል ያልኳችሁ ዛሬም ደግሞ ከትላንትም በላይ ጨምሮ ነው ያለው። ምክንያቱም እዚህ ጋር ልዩነቱን በምንመለከትበት ሰዓት ላይ ማለት ነው የ47 ብር እና የ48 ብር ጭማሪ አለው። ያን ያህል አይደለም ግን ከትላንት ወዲያ እና ትላንት ያለው ከፍተኛ ጭማሪ ነበር በ400 ብር አካባቢ ጀምሮ ዞሮ ምንም የሚቀንስ አዝማሚያ አላሳየም እንደጨመረ ነው ያለው ማለት ነው። ዛሬ የታህሳስ 16 የወርቅ ዋጋ መረጃችን በሀገር ውስጥ ያለው የተመለከቱ እንግዲህ ይህን ይመስላል። በቻናሉ አዲስ ሆናችሁ በመጨረሻም ስትገቡ የማሳስባችሁ ነገር ቤተሰብ እንድትሆኑና እንደዚህ አይነት የወርቅ መረጃዎች በምንለቅበት ሰዓት ላይ እንዲደርሳችሁ የደውል ምልክቷን በመጫን ሌሎችን መረጃዎች እንድትከታተሉ ስለነበረን ጊዜ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ እያላችሁበት ሰላም